እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ ተጠፋፋን። እንግዲህ ያው ስራ ሲበዛ ኃላፊነት ሲበዛ ይጠፋልና ጠፋሽ ምን ሆነሽ ነው? በሰላም ነው? እስታቸው ደስ ይለኛል ያላችሁ ሰዎች በሙሉ እግዚአብሔር ያክብርልኝ። ደህና ነኝ። ግን በአብዛኛው ጠፋች ያላችሁ ሰዎች በሙሉ በምሰራውና ማለት በማሳውቀው የቢዝነስ እንትን ነውና ግልጽ ላደርግላችሁ ፈልጌ ነው። እሱም ደግሞ ምንድነው ከሁሉም ደግሞ በጣም ኦንላይን ቢዝነሱ እንድወዱ ያደረገኝ ምን ታውቃላችሁ? የግድ ላይፍ ገብቼ ሰውን መለመን የለብኝም። ወይም ደግሞ እኔና እህቶቼ እንደምናደርገው የቢዝነስ ኦፖርቹኒቲ አለ ብለን ለመናገር የምናደርገውን መንገድ በየጊዜው እየገባው የማድረግ ግዴታ የለም። እኔ ቢዝነሴን ለመስራት ወይም ደግሞ ገዢ ከስተመር ለማግኘት የግድ ላይፍ መግባት የለብኝም። ማድረግ ያለብኝ ምንድን ነው? ማስታወቂያ እየሰራ ለማስታወቂያ መክፈል በቀላሉ ሁኔታ ማለት ነው። እና ከፍዬ የማሰራበት ፕላትፎርም የግድ ቦታ፣ ሁኔታ፣ አገር፣ ጾታ፣ እድሜ ምናምን ማለት አይጠበቅም። ኮርስ እድሜ ትልልቅ ለሆኑ ነው፣ ለልጆች አይሆንም። ግን በአለም ላይ ያደርስልኛል። ከስተመር መሆን የሚፈልግ ሰው፣ ፊውቸር ቢልድ ማድረግ የሚፈልግ ሰው እኔ ላይፍ ገብቼ ሳላስተዋውቅ እኔ ላይፍ ገብቼ ከሰዎች ጋር እንደዚህ ሰምተን ሳልን ዊሊ ላይፍን ቼንጅ ማድረግ የሚፈልግ ሰው ወጥቶ ያናገረኛል። ታሳወቅስ ራሴን ኤቭሪዴ አስተምራለሁ። ራሴን የማስተምረው ደግሞ ምንድነው እንዴት አድርጌ ቤተር ፐርሰን መሆን እችላለሁ፣ በቢዝነሱ ላይ ጥሩ ቢዝነስ ወመን እንዴት መሆን ይችላል፣ ደግሞ እንዴት አድርጌ አትራክት አድርጌ ቢዝነሴን በትልቁ ግብ ማድረግ ይችላል፣ ለሀገሬ ሰዎች ደግሞ እንዴት አድርጌ መትረፍ እችላለሁ የሚለውን ነገር ራሴን አስተምራለሁ። ስለዚህ አንለስ ሪሊ ታይሙን ሰጥቶ ራሱን አስተምሮ መለወጥ የሚፈልግ ሰው ካልሆነ በስተቀረ እንደዚህ ቁጭ ብዬ ገብቼ እንዲህ ነው እያሉ መጨቃጨቁ በጣም ከባድ ነው። ሁለተኛ ነገር ደግሞ የማይዋሽ ሀቅ ምንድነው? እኛ አበሾች ማለት ለአዲስ ነገር የምንፈራ መጥፎ ነገር ሆኖ አይደለም፣ ግን የውጭ ሰው ሲነግረን ሌላ ዜጋ ሲነግረን ነው ምናምነው እንጂ የኛ የራሳችን ሰው መጥቶ ቢዝነስ ኦፖርቹኒቲ አለ እስቲ እዩትና ሞክሩት ስሩ ስንባል ብዙ ነገር ነው የምንለውና እንደዚህ አይነት ነገር ውስጥ ደግሞ ራሴ ማግኘት አልፈልግም። ምክንያቱም I can still build my business, I can be successful፣ የምፈልግበት ቦታ መድረስ እችላለሁ without ማንንም ሰው እንዲያርጉልኝ አግዙኝ ሁኑልኝ ብዬ ሳልል ማለት ነው። አጠገብ ያለው ሰው ነው አልጠይቅም። ምክንያቱም እንደኔ ማደግ የሚፈልግ ሰው ወይም ደግሞ እንደኔ ፊውቸሩን በጥሩ ሁኔታ መኖር የሚፈልግ ሰው የግድ የሰው ኤክስፕላኔሽን አያስፈልገውም። እኔ ምንድነው የምፈልገው፣ ከኔ ምን ይጠበቃል፣ ከዛኛው ቢዝነስ የማገኘው ምንድነው፣ ወይ ደግሞ ቢዝነሱ የሚሰጠኝ ነገር ምንድነው የሚሉትን ነገሮች መመለስ የምችል ከሆነ ወይም ደግሞ መመለስ የሚችል ካምፓኒ ካገኘሁኝ ዋይናት ለምን አልሰራውም? እንኳን እሱ ቀርቶ በተወሰኑ በሰዓት ብር እየተከፈለን ተቀጥረን ሰራ ያለ እንዴ። እና ለምን ጠፋሽ ላላችሁን ሰዎች በአንድ በኩል ቢዝነስን ቢልድ እያደረግኩ ለሌሎች እየተረፍ እህቶቼን እንደ ሳይዳ ስላስጀምሬ ዋና ቢዝነሳቸውን እንዲያደርጉ እየመከርኩ ለዛ ነው የጠፋሁት። በዛ ላይ ደግሞ ያው ቤተሰብ፣ ልጆች፣ ትዳር የሚባል ነገር አለ። እሱም አጥፍቶኛል። ግን ላይፌ እግዚአብሔር ይመስገን እኔ እንዳሰብኩት ሳይሆን እሱ እንደፈቀደልኝ በመልካም መንገድ እየሄደ ነውና የጠፋሁት የግድ መጥቼ እንዲህ ነው ብዬ ማለት አይጠበቅብኝም። ለዛ ነው ይሄንን ቢዝነስ የምረጥኩበትን ቀን ማመሰግነው። ለምንድን ነው ነገሮችን በፈለኩበት ሰዓት በፈለኩበት ቦታ ወይም ደግሞ በማስታወቂያ I can make money ያንን ነገር ለማድረግ ነውና አለሁኝ። ለጠይቃችሁ በሙሉ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። የሌላ ቀን ሰው ደግሞ ይበላል።